እና በእውነቱ የመጀመሪያ ጊዜ መጥቼ ሳይው ደስ አላለኝም ነበር። አልወደድኩትም። እየተጨቃጨኩ ነበር። ይሄ ቤት ከዚህ ወደዚህ ታድሶ ነው የተሰራ ቢባል ታምናላችሁ? ሰላም ሀቢ ነኝ፣ ሲቪል ኢንጂነር ዲዛይነር። ከ3 ዓመት በፊት ይህንን ቤት ከዚህኛው ወደዚህ ቀይረን አድሰን ሰርተነዋል። ለባለቤቶቹ ብቻ ሳይሆን ለሰፈሩ ድምቀት የሆነ ቤት ነው። ይሄ ቤት የነበረው መጀመሪያ የተሰራ ቤት ነው፣ የገዛ ነው። አፍርሰን ነው ከእንደገና የሰራ ነው ቤቱ እና በእውነቱ የመጀመሪያ ጊዜ መጥቼ ሳይው ደስ አላለኝም ነበር። አልወደድኩትም። እየተጨቃጨኩ ነበር። ሰፈሩ በጣም ደስ ይላል፣ ቤቱ ግን አያምርም። ግን ቤቱን አይቼ ከሄድኩ በኋላ ጓደኛዬን ይዣት መጥቼ አብረን አየን። ኢንቴሪየር ዲዛይን ታደርጋለች እና ችግር የለውም አንቺ ወጪ ካወጣሽበት ቤቱ መስተካከል ይፈልጋል በምትፈልጊው ዲዛይን አለችኝ። ያው እሷ ስታደፋፍረኝ ነው የገዛ ነው። በጣም የሚያስጠላ ቤት ነበረ። እግዚአብሔር ይመስገን አሁን በሚያምር ሁኔታ ተጠናቋል። ሀበን እባላለሁ። ኢንቴሪየር ዲዛይነር እና ሲቪል ኢንጂነር ነኝ። ይህንን ቤት ዲዛይኒንግ እና ሱፐርቪዥን የሰራሁት እኔ ነኝ። ዛሬ ያለው ፕሮግራም እንግዲህ ቤቱን እያስመረቅ ነው። ይሄንን ቤት የሰራ ነው በእኛ 2014 ላይ ነው። ኢንቴሪየሩም ኤክስቴሪየሩም እንደምታዩት በደንብ ተቀይረዋል። ኤክስቴሪየር ላይ የሰራናቸው ስራዎችን ብንጀምር ከላይ ያለው ገተሩን ቀይረነዋል፣ 4 ማዕዘን አድርገነዋል። ሰርክል የሆኑ ወይ ደግሞ አርክ የሆኑ ካንቲሊቨር ስላቦችንም 4 ማዕዘን እንዲሆኑ አድርገን ሰርተናቸዋል። መስኮቶቹ ኦፕኒንጎችን ቀይረናል። የቀለም አይነቱን ቀይረናል። ሰርክል የነበረውን ኮለንም 4 ማዕዘን ሆኖ በድንጋይ እንደምታዩት ቆንጆ ሆኖ ክላድ አድርገን ጨርሰነዋል። ግቢው ላይም ቴራዞንም ከቤቱ ጋር የሚሄድ ቆንጆ አድርገን ሰርተነዋል። ቴምበርድ ግላስ አድርገነዋል የበረንዳው ሃንድሬሎቹን። እንዲሁም ከበቀኝ በኩል የምታዩት ደግሞ ለብቻው ሰርቪስ የነበረውን ከላይ ስላብ ተጨማሪ ሞልተን ከዋናው ቤት ጋር እንዲገናኝ አድርገን የእንግዳ ማረፊያና ከላይ ደግሞ ቆንጆ የሆነ ቴራስ ክሬት አድርገናል። የላይቲንግ ሲስተም ሁሉም ቆንጆ አድርገን ነው እየሰራ ነው። በሩን ሁሉም ወደ ውስጥ ብንገባ ደግሞ ኪችናችንን ሙሉ ለሙሉ ኦፕን ኪችን አልነበረም። እሱን ኦፕን አድርገን ፍሎር ፊኒሽንጉን ቀይረን ሲሊንግ ላይ የነበሩን ቀይረነዋል። የግድግዳም ሁሉም ነገር አስተካክለን በዚህ መልኩ ነው የተቀየረው። ቤቱ ከውጭ ጀምሮ እስከ ውስጥ ድረስ ሁሉ ፍሎር ፊኒሽ አንስተን እንደ አዲስ ነው በእኛ ምርጫ ከግራናይት ከዘኮሎ ከሴራሚክ የተቀየረው። ላይቲንጎችም እንደዚሁ በዛን ጊዜ ይህንን ቤት ከ10 ሚሊዮን በላይ ወጪ ተደርጎበት ነው የታደሰው በጥሩ ሁኔታ። ይሄንን ይመስላል። እንደነዚህ ስራዎች የሰራናቸው ስንት ኮስት እንዳወጣ ምን እንደተሰሩ ፖስት እናደርግላቸዋለን። ሰብስክራይብ እያደረጋችሁ ፋሚሊ ሁኑ። ባይ